ሰላምና ጸጋ ይብዛላችሁ። ዛሬ ደግሞ ስለ መንፈሳዊ ጥንካሬ እናወራለን። ይህ ቪዲዮ ለብዙ ሰዎች እንዲደርስ ሼር እንድታደርጉ ፈልጋለሁ። ሌሎች መልእክቶች ደግሞ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ዛሬ ስለ መንፈሳዊ ጥንካሬ እናወራለን። በመንፈሳዊ ሕይወታችን ስንጠነክር፣ በመንፈሳዊ ሕይወታችን ስናድግ፣ በዚህ በመንፈሳዊ ጥንካሬያችን ውስጥ የምናገኘው ውጤት ምንድነው? ሪዛልቱ ምንድነው የሚለውን በደንብ እናያለን። እንዲሁም ደግሞ በመንፈሳዊ ሕይወታችን ካልጠነከርን፣ በመንፈሳዊ ሕይወታችን ደግሞ ካልበረታን፣ በሕይወታችን ላይ የምናየው ውጤት ደግሞ ምንድነው የሚለውን እናያለን ማለት ነው። ይህንን ቪዲዮ እስከ መጨረሻው ስሙ። በመንፈሳዊ ሕይወታችሁ ስትጠነክሩ፣ በመንፈሳዊ ሕይወታችሁ አቅማችሁና ኃይላችሁ እየጨመረ ሲሄድ በመጀመሪያ የእግዚአብሔርን ፍቃድ ማስተዋል ትጀምራላችሁ። የእግዚአብሔርን ሐሳብ መለየት ትጀምራላችሁ። በጣም ብዙ ሰዎች በመንፈሳዊ ሕይወታቸው ጠንካራ ስላልሆኑ የእግዚአብሔርን ፍቃድ መለየት አይችሉም። እግዚአብሔር በሕይወታቸው ላይ ሊያደርግ የፈለገውን ያንን ጉዳይ ማወቅ አይችሉም። እናንተ በክርስቶስ ኢየሱስ ያመናችሁ ሁላችሁ የእግዚአብሔርን ሐሳብና ፍቃድ የማወቅ መብት ተሰጥቷችኋል። የእግዚአብሔርን ፍቃድ ካላወቅን በሕይወታችን ብዙ መንከራተትና ብዙ መንገላታት፣ ብዙ ደግሞ ጊዜ መፍጀት ይሆንብናል። ስለዚህ ሁላችሁም ይህንን ቪዲዮ የምትሰሙ ሰዎች በመንፈሳዊ ሕይወት ለመጠንከር መክፈል ያለባችሁን ዋጋ ሁሉ መክፈል አለባችሁ። አለበለዚያ ግን መንፈሳዊ ድካም ወይም ደግሞ በመንፈሳዊ ሕይወት አለመጠንከር ዋጋ ያስከፍላችኋል። ስለዚህ በክርስቶስ ኢየሱስ አምናችሁ በመንፈሳዊ ሕይወታችሁ እንዴት ትጠነክራላችሁ? በመንፈሳዊ ሕይወታችሁ ስትጠነክሩ በመንፈሳዊ ሕይወታችሁ ውስጥ ያለው ያ ጥንካሬ ውጤቱ ምንድነው ብለን እናያለን ማለት ነው። በመንፈሳዊ ሕይወታችሁ መጠንከር አለባችሁ ማለት ነው። በመንፈሳዊ ሕይወታችሁ ካልጠነከራችሁ ግን በሕይወታችሁ ላይ ከባድ የሆነ ውድቀት፣ ከባድ የሆነ ኪሳራ ነው የሚመጣው። መንፈሳዊ ጥንካሬ በሕይወታችሁ ከሌለ በሕይወታችሁ ላይ ብዙ አይነት ውድቀት ይመጣል። ብዙ አይነት መንፈሳዊ ጥቃት በሕይወታችሁ ላይ ይመጣል። መንፈሳዊ ጥቃት አይደለም፣ በሕይወታችሁ ላይ ብዙ አይነት ውድቀት ይመጣል ማለት ነው። ስለዚህ በክርስቶስ ኢየሱስ ያመናችሁ ሁላችሁ በመንፈሳዊ ሕይወት እንድታድጉና እንድትጠነክሩ ተጠርታችኋል። ጌታ ኢየሱስ የሰው ልጅ እንዴት በመንፈሳዊ ሕይወት መጠንከር እንዳለበት ያስተምረናል። በሉቃስ ወንጌል ምዕራፍ 6 ከቁጥር 37 ጀምሮ ይነግረናል። እንዲህ ይላል፣ ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ቤት ሲሰራ አጥልቆ የቆፈረ በዓለት ላይም የመሰረተ ሰውን ይመስላል። ጎርፍም በመጣ ጊዜ ወንዝ ያንን ቤት ገፋው፣ በዓለትም ላይ ስለተመሰረተ ሊያናውጠው አልቻለም። ጌታ ኢየሱስ እንግዲህ ምን እያለን ነው? እዚህ ጋር ቤቱን በዓለት ላይ ስለሰራ ሰው እየተናገረ ነው። ቤቱን በዓለት ላይ የሰራ ሰው በመንፈሳዊ ሕይወቱ የጠነከረ ስር የሰደደ ሰው ነው። ይህ ሰው ንፋስ ቢነፍስበት፣ ጎርፍ ቢጎርፍበት፣ ዝናብ ቢዘንብበት ቤቱ አይናወጥም። ለምን? ቤቱ የተሰራው በዓለቱ ላይ ስለሆነ፣ ቤቱ የተሰራው በእግዚአብሔር ቃል ላይ ስለሆነ። ስለዚህ አንደኛው መንፈሳዊ ሕይወታችን የሚጠነክርበትና የሚያድግበት ነገር ምንድነው? የእግዚአብሔርን ቃል ማንበብና በእግዚአብሔር ቃል መተከል። መሰረታችን ስርና መሰረታችን በእግዚአብሔር ቃል ሊሆን ይገባል። ስርና መሰረታችን በእግዚአብሔር ቃል ሲሆን ያኔ መንፈሳዊ ጥንካሬ በእኛ ውስጥ ይኖራል ማለት ነው። አለበለዚያ መንፈሳዊ ጥንካሬ በእኛ ውስጥ ከሌለ የሚመጣው ንፋስ ይዞን ይሄዳል፣ የሚመጣው ወጀብ ይጥለናል፣ የሚጎርፈው ጎርፍ ይወስደናል። ወዳጆቼ በምድር ላይ በብዙ አይነት መንገድ ነው የምታልፈው። በሕይወታችሁ ላይ ብዙ አይነት ፈተና ይመጣል። ብዙ ጎርፎች፣ ብዙ ዝናቦች፣ ብዙ ንፋሶች፣ ብዙ ወጀቦች ይነሳሉ። እነዚህን ሁሉ ድል የምታደርጉትና የምታሸንፉት መቼ ነው? የእግዚአብሔርን ቃል ስታነቡና እንደ እግዚአብሔር ቃል ስትኖሩ። ስለዚህ የእግዚአብሔር ቃል ለመንፈሳዊ ጥንካሬ ትልቁን ቦታ ይወስዳል። አንድ ሰው እንጀራ በልቶ ምግብ በልቶ ጥሩ ምግብ በበላ ቁጥር ጥሩ የሆነ ሰውነት እንደሚኖረው የበላው ምግብ በሰውነቱ ላይ እንደሚያስታውቅ ሁሉ አንድ ክርስቲያን የእግዚአብሔርን ቃል ሊበላ ያስፈልጋል። የእግዚአብሔርን ቃል ስትበሉ የሚበላው ማንነታችሁ መንፈሳችሁ፣ ያ መንፈሳችሁ የእግዚአብሔርን ቃል በመብላት ያድጋል፣ ይጠነክራል፣ ስር ይሰዳል። ስለዚህ ቤታችሁን በእግዚአብሔር ቃል በዓለቱ ላይ መስርቱ ላለመናወጥ። የሚመጣው የሐሰት ትምህርት፣ የሚመጣው ሐሳብ፣ ዲያብሎስ የሚወረውረው ነገር በሙሉ በእናንተ ሕይወት ላይ እንዳይሰራ አቅምና ጉልበት ለማግኘት በእግዚአብሔር ቃል ስር መስደድ አለባችሁ።
የተወደዳችሁ በእግዚአብሔር ቃል ስር ካልሰደዳችሁ፣ የእግዚአብሔርን ቃል ካላነበባችሁ፣ እንደ እግዚአብሔር ቃል ካልኖራችሁ እግዚአብሔርን ፍቃድ ማወቅ አትችሉም። የሚመጣው ማዕበል፣ የሚመጣው ፈተና፣ የሚመጣው የጠላት ሐሳብ ይጥላችሁ። ሁልጊዜ ሐሳብ የምትቀይሩ ነው የምትሆኑ። በእግዚአብሔር ቤት ጸንታችሁ ለመቆየትና መንፈሳዊ ሕይወታችሁ ደግሞ እንዲያድግ እንዲጠነክር የእግዚአብሔር ቃል ትልቁን ስፍራ ይወስዳል። የእግዚአብሔርን ቃል አንብቡ። እግዚአብሔርን ቃል ደጋግማችሁ አንብቡ፣ አሰላስሉት። ከዛም ያንን የእግዚአብሔር ቃል ኮንፌስ አድርጉት፣ ተናገሩት። ያንን ብቻ አይደለም፣ ያንን የእግዚአብሔር ቃል በሕይወታችሁ ኑሩት፣ ግለጡት። ይህንን ነገር ስታደርጉ በመንፈሳዊ ሕይወታችሁ ላይ ትልቅ የሆነ ጥንካሬና ለውጥ ይመጣል። ሪዛልቱ ብለሲንግ ነው። አያችሁ። ስለዚህ በመንፈሳዊ ሕይወታችሁ ስትጠነክሩ፣ በእግዚአብሔር ቃል ስር ስትሰዱ፣ የመጀመሪያው ነገር በእናንተ ሕይወት የሚሆነው የሚመጣው የሐሰት ትምህርት አይጥላችሁ፣ እንዲሁም ደግሞ የሚመጣው የጠላት ሐሳብ አይጥላችሁ። ወዳጆቼ በእግዚአብሔር ቃል ስትጠነክሩ ይህ ነው የሚሆነው። ሌላው ደግሞ በእግዚአብሔር ቃል እየጠነከራችሁ ስትሄዱ በእግዚአብሔር ቃል ላይ የተጻፉ ብለሲንጎች፣ በረከቶች በሙሉ ያገኟችኋል። መቼ? በእግዚአብሔር ቃል ስትጠነክሩ። ስለዚህ በእግዚአብሔር ቃል መጠንከር ለአንድ ክርስቲያን ትልቅ የሚያስፈልገው ነገር። በእግዚአብሔር ቃል ስትጠነክሩ ሪዛልቱ ብለሲንግ ነው፣ በረከት ነው። እንዲሁም ደግሞ የጠላትን ሐሳብ የመመከት አቅም ይኖራችኋል ማለት ነው። በእግዚአብሔር ቃል ካልጠነከራችሁ ቤቱን በአሸዋ ላይ እንደሰራ ሰው ትሆናላችሁ። ቤቱን በአሸዋ ላይ የሰራ ሰው ዝናብ ዘነበ፣ ጎርፍ ጎረፈ፣ ንፋስ ነፈሰ፣ ያ ቤት አወዳደቁ የከፋ ሆነ። ለምን? ቤቱን በአሸዋ ላይ ነው የመሰረተው። ብዙ ክርስቲያኖች በእግዚአብሔር ቃል ላይ ራሳቸውን፣ ቤታቸውን በእግዚአብሔር ቃል ላይ ስላልተመሰረቱ፣ የእግዚአብሔርን ቃል ስለማያነቡና ከእግዚአብሔር ቃል ጋር ስለማይቆዩ የሚመጣ ፈተና ሁሉ ይጥላቸዋል። ይጨነቃሉ፣ ግራ ይጋባሉ፣ ያዝናሉ፣ በድግግሞሽ ኃጢአት ውስጥ ይወድቃሉ። ያ ብቻ አይደለም፣ የሰይጣን ሐሳብ ያሸንፋቸዋል። በመንፈሳዊ ሕይወታቸው ኮንሲስተንሲ አይኖራቸውም። ለምን? በእግዚአብሔር ቃል ላይ አልተተከሉም። ቤታቸውን በአሸዋ ላይ ነው የተከሉት። የሚመጣው ንፋስ ይጥላቸዋል ማለት ነው። ወዳጆቼ ቤታችሁን በአሸዋው ላይ ሳይሆን ቤታችሁን በአለቱ ላይ መስርቱ። ስር ስደዱ በእግዚአብሔር ቃል። የእግዚአብሔር ቃል ሕይወትና መንፈስ ነው። ለመንፈሳችሁ ምግብ ነው የእግዚአብሔር ቃል። ይህንን ቪዲዮ ለብዙ ሰዎች አድርሱልኝ። በመንፈሳዊ ሕይወታችሁ በጌታ በኢየሱስ ስም መጠንከር ይሁንላችሁ። ተባረኩ።